ግርግሩ በርትቷል። ወጣቱ ሌትም ቀንም አይተኛም። ሁሉም በተጠንቀቅን ነገሮችን በንቃት ይከታተላል። የምስራቅ አማራ ፋኖ አባላቶች መኖሪያ የተደፈረባት ነብር ሆነዋል። ትጥቃቸው 24 ሰዓት አይፈታም። ጣታቸው ከቃታቸው አይነሳም። ነገሮች ከብደዋል። የመንግስት ሹማምንቶችና መከላከያ ጀነራሎች የጭንቅ ጊዜ አብሯቸው የወደቀው ኮንክሪት ምሽግ ሳይቀር ቀድሞ የሰበረው በመግባርም በስምም የነገሰው ያ ግዙፉ ምስራቅ አማራ ፋኖ ስጋት ሆኖባቸዋል። በምንና እንዴት እናጥፈው በሚል ሹማምንቱና ጀነራሉ እንቅልፍ አጥተው ቤት ዘግተው መከሩ። ግና መፍትሄ ጠፋ። ስጋትና ፍራቻቸው እየቀደም እየጎላ ይታይ ጀመር። ቀንን አልፎ ሳምንታት ወርን አገባዶ በዚህ መካከል በርካታ የምስራቅ አማራ ፋኖች እነ መሐመድ መንገሻን ጨምሮ በተናጠል በስውር ተገደሉ። ነገሩ እየተገለጠለት የመጣው የቆቦ ህዝብና የምስራቅ አማራ ፋኖ አባላቶች ሳይነጋገሩ ተግባቡ። የመከላከያን ኃይል ሁሉም ፊት ነሳው። ነገሮች ተባባሱ። በመሃል ከተማ ወጣቶች በመከላከያ መደብደብ ተጀመሩ። በዚህ ቅጽበት ነገሮች ተካረሩ። ወደ ባሻውና ሰው ወዳዱ ቁጣው እንደ ነዲድ እሳት የሚጋረፈው አትንኩኝ ባዩ ጀግናውና ባለግርማው ጥቃት የማይወደው አዛዡን ከናጃቢዎቹ በቀን በጠራራት መሃል ከተማ አስፓልት ላይ ጥሎ ወደቀ። ሰማይ ምድሩ እሳት ነደደ። ከተማው ሙሉ በተኩስ ኦሮምታ ተደበላለቀ። ወጣቶች በባዶ እጃቸው የጀግናው አስከሬን ላይ ተነባብረው ወደቁ። እንዴት ይታመን! ከነፍስ ወከፍ እስከ ቡድን መሳሪያ እንደ ቆሎ እየፈሰሰ በርካቶች ቆስለው ጥቂቶች ተሰውተው የጀግናው አስከሬን ከናቱ ጎጆ ማድረስ ቻሉ። ሀገር አልችልም ብሞት ይሻለኛል በእውነት እና አማራነት ኃጢአት አይደለም ከፈጣሪ የተሰጠን ጸጋ እንጂ ባለፈውም ተናግሬዋለሁ። ብዙ ጊዜ ሚዲያ ላይ ቀርቤም ተናግሬ አልችልበትም። በቃ ሚያዝያ 1 2015 ዓ.ም በቆቦ ከተማ አርበኛ ሻምበል ዳንኤል አለሙ ስለ አማራ ህዝብ ህልውና መስዋዕትነትን የተቀበለበት ዕለት። አርበኛ ሻምበል ዳንኤል አለሙ የአማራን ህዝብ ሁለንተናዊ ህልውና አደጋ ለመቀልበስና የአማራን ህዝብ እንደ ህዝብ ህልው ለማድረግ ውድ ህይወቱን የሰዋበት ይህ ቅዱስ የህልውና ትግል ሀብሎ ያስጀመረበትና ችቦ የለኮሰበት ቀን ነው። ገና በለጋ ዕድሜው የቀድሞ የሀገር መከላከያ ሰራዊት በመቀላቀል ትግል የጀመረው አርበኛ ሻምበል ዳንኤል አለሙ ከእግረኛ እስከ ሻምበልነት ማዕረግ ድረስ እንዲሁም የቀድሞ የአጋዚ ኮማንዶ አባል በመሆን ከሀገር ውስጥ እስከ ውጭ ሀገር ሰላም ማስከበር ተልእኮ ድረስ ወጣትነቱን ለሀገር ገብሯል። አርበኛ ሻምበል ዳንኤል አለሙ ከሀገር መከላከያ ሰራዊት ባጋጠመው ከባድ ቁስል ምክንያት በጡረታ ያገለለ ሲሆን ከ2010 ዓመተ ምህረት ህዝባዊ እንቢተኝነት በኋላ ወጣቶችን በስፖርት በአካል ብቃትና በስነ ልቦና የማንቃት ስራ እየሰራ በኋላም ከነዋርካው ወዳጁ ጋር የራያ ፋኖን በመመስረትና በመቀላቀል ጸረ ወያኔ ትግሉን ተቀላቅሎ ሁሉንም ተጋድሎች በመሪነትና በአሰልጣኝነት ድል ተወጥቷል። የቀድሞ ምስራቅ አማራ ፋኖ ስልጠና መምሪያ እየመራ በመካነ ሰላም፣ በደሴ፣ በሐይቅ፣ በወልዲያ፣ በመርሳና ወርጌሳ፣ በቆቦና በራያ አላማጣ በርካታ ታጋዮችን ያሰለጠነና ያፈራ ሲሆን በርካታ ግንባሮችን በጀግንነት እየመራ የስናይፐር ንጉስ የአሁኑ የአማራ ህዝብ ህልውና ትግል በሰራዊትና በመሪነት ላይ ያሉ በርካታ ጀግኖችን አፍርተዋል። በዚህም በርካታ ጀግኖችን እያሰለጠነና እያስታጠቀ መሆኑን ያየው አገዛዙ በጥላቻ ያዩ ጀመር። ወያኔ ትግሉን አብይ አህመድና በድኑ ብአዴን በፕሪቶሪያው የድራማ ስምምነት ከቋጩት በኋላ የአማራ ፋኖ ህግ ማስከበር በሚል ሽፋን ትጥቅ ለማስፈታት በፌደራልና በክልል ደረጃ መከላከያ በማዝመት ዘመቻ በጀመሩበት ጊዜ ግጭቶች መጀመራቸው ይታወቃል። በዚህም በተለያዩ ጊዜያት የምስራቅ አማራ ፋኖ ሰራዊትና አመራሮችን ቀዳሚ ኢላማ ያደረገ እንቅስቃሴ ተጠናክሮ ቀጠለ። አርበኛ ሻምበል ዳንኤል አለሙ ከዚህ የፖለቲካ ጥያቄ ካነገቡ ግጭቶች ጋር ተያይዞ የብርሃኑ ጁላ መከላከያ ሰራዊት ላይ ያይ በነበረው ጸረ ህዝብ ተግባርና ነውር እጅግ ይበሳጭና ያዝን ስለነበር በአንድ ዕለት ከአብይ አህመድ ጀነራሎች ጋር ቆቦ ከተማ ሁለገብ አዳራሽ በተደረገ ስብሰባ የህዝብ ናችሁ ወይስ የብልጽግና በሚል ጠይቃቸዋል። ያለ ራሱ ህዝብ ሳይሆን ሰላም ማስከበር ጎረቤት ሀገር ሬሽኑን ለህዝብ ፈእቶ ቅጠል በልቶ የሚያደርስ ሰራዊት የት ገባ ሲል በመጠየቅ እስከ ሰላም ማስከበር በደረሰበት ተልእኮው የነበረውን ህዝባዊነት በመጥቀስ ዙፋን ጠባቂ መሆናቸውን ነውራቸውን ነገራል። አይቀሬውን ጦርነት የተገነዘቡትና የተረዱት የአማራ ህዝብ የቁርጥ ቀን ልጆች ከሁሉ ምስራቅ አማራ ፋኖ አይቀሬውን ጦርነት የተገነዘቡትና የተረዱት የአማራ ህዝብ የቁርጥ ቀን ልጆች ከሁሉ ምስራቅ አማራ ፋኖ ከሸዋ ጎጃምና ጎንደር ፋኖች ጋር በመሆን ጎንደር ሱዳን ጠረፍ የአማራ ፋኖ አንድነት ምክር ቤትን በመመስረት አርበኛ ሰፈር መለሰን ዋና አዛዥ፣ ዋርካው ምሬ ወዳጆን ምክትል አዛዥ አድርጎ በመምረጥ እንቅስቃሴው ተጀመረ። ምስራቅ አማራ ፋኖ አጠቃላይ የትግል ጉዞውን የሚዘክር ታላቅ ታድሶ ዝግጅት የምክር ቤቱ ዋና አዛዥ አርበኛ ሰፈር መለሰ እንዲሁም ከፍተኛ የመከላከያ የልዩ ኃይልና የብልጽግና አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች መላ ሰራዊቱና ህዝብ በተገኘበት በደማቅ ሁኔታ ከበረ። በዝግጅቱም
ምስራቅ አማራ ፋኖ የአማራ ህዝብ በክልሉና በተለይ ከክልሉ ውጭ እየደረሰበት ያለውን ግፍና ጭፍጨፋ በማንሳትና በማስታወስ የአማራ ህዝብ ህልውና አደጋ ተጋርጦበታል፣ ትግል ይቀጥላል የሚል መልእክት ለታዳሚው ለሰራዊቱና በውስጥም በውጭም ላለው መላው የአማራ ህዝብ በህዝብ ግንኙነቱ አርበኛ አበበ ፈንታው በኩል መልእክት አስተላለፈ። ይህንን ተከትሎም ከተሐድሶ በኋላ ትጥቅ ያስረክቡናል፣ ይበተናሉ ስንል እንዴት ትግል ይቀጥላል ይላሉ በሚል የአገዛዙ ሹማምንት ከፍተኛ ንዴትና ድንጋጤ ውስጥ ገቡ። ይህንን ተከትሎም አገዛዙ የምስራቅ አማራ ፋኖ ቁስለኞችን ሳይቀር ሰራዊቱን ባገኘበት ምቹ አጋጣሚ ሁሉ መረሸን ጀመረ። የለየለት ግጭትም ተጀመረ። ጥቃት የማይወደው ባለግርማው አርበኛ ሻምበል ዳንኤል አለሙም ሰራዊቱን በተጠንቀቅ እንዲቆምና ለሚመጣው ሁሉ ነገር ተመጣጣኝ አጸፋ እንዲሰጥ ድርጅቱና መሪው ዋርካው ምሬ ወዳጆ ያወረደውን መመሪያ በመቀበል አስተላለፈ። በአንድ ወቅት ምስራቅ አማራ ፋኖ ካምፕ ድረስ ከናጃቢዎቹ በፓትሮል የመጣን ኮሎኔል ከመኪናው ወርዶ እስኪፈረጥ ድረስ ቆፍጠን ያለ እርምጃ ጀመረ። ምስራቅ አማራ ፋኖም ሰራዊቱን በምዕራብ በኩል ከራያ ቆቦ ጮይበር እስከ በላጎ እንዲሁም ወልዲያ ዙሪያ ሳንቃና መቻሬ ድረስ ገዥ መሬቶች ላይ በማስፈር ለአይቀሬው ፍልሚያ ተዘጋጀ። በበርካታ አካባቢዎች ከነበሩ ግጭት ጋር ተያይዞ የነበረውን ከፍተኛ ውጥረትና የአማራ ልዩ ኃይል በበድኑ በአዲንና በና አብይ አህመድ ሴራ መፍረሱን ተከትሎ ሚያዝያ 1 2015 ዓመተ ምህረት ረፋድ ላይ ቆቦ ከተማ በተጀመረ ከባድ ውጊያ የአሁኑ የአማራ ህዝብ ህልውና ትግል ጅማሮቹ ቦለክሶ አርበኛ ሻምበል ዳንኤል አለሙ መስዋዕትነትን ተቀበለ። በዚህ ዕለት ከወሎ ቤት አማራ ምድር የህልውና ተጋድሎ አንድ ብሎ ጀመረ። ከዛም ሸዋ በነበሩ የምስራቅ አማራ ፋኖ አሃዶችና የሸዋ ፋኖ አናብስቶች ተቀጣጥሎ ጎጃምና ጎንደርን ቀስቅሶ ዛሬ በመላው አማራ የደረሰበት ደረጃ ላይ ደረሰ። አርበኛ ሻምበል ዳንኤል አለሙ ስለ አማራ ህዝብ የህልውና ቀይ መስመር ያለፈውን በምድርም ይሁን በሰማይ ዘመኑ ያፈራውን ጦር መሳሪያ እስከ አፍንጫው የታጠቀውን ጨፍጫፊና ግፈኛ ፋሽስታዊ ስርዓት እስከ መጨረሻው ህቅታ ተናንቆ በጀግንነት ተሰውቶ የትግል ችቦ ለኩሶ ይህንን የአማራ ህዝብ ቅዱስ የህልውና ትግል ለዛሬ ካበቁ ጀግኖች መካከል ግንባር ቀደም ሆኖ አልፏል። ክብር ለትግሉ ሰማዕታት። ሚያዝያ 1 2017 ዓ.ም ሻምበል ዳንኤል አለሙ ወይም ደግሞ ፍታውራሪ በፋኖ ፍታውራሪ ነው የሚባለው። በጣም ለመናገር በጣም ይከብዳል። አማራነት ቆየ ለ30 አመት ከ30 አመት ጀምሮ አማራ በየቦታው እንደታረደ አሁንም እዚህ ጋም ደርሷል። አማራነቴ ዘር ከተሆነ ይሁን ግን ሰው እንደ ሰውነቱ እንደዚህ ህፃን ሌላው ቀርቶ ህፃን እንደዚህ በመደረጉ ትንሽ በብዛት ከፍቶኛል። በጣም መናገርም አልችልም። ፈጣሪ ይፈርዳል፣ በቅርቡ ይፈርዳል ብዬ አስባለሁ። አማራ ምን አረገ? አማራ ማለት እኮ ኢትዮጵያዊ ነው። ኢትዮጵያ ማለት ደግሞ አማራ ነው። እኔ የራሴን ብሔር ለማስበለጥ አይደለም። ይሄ ብሔር እኮ ልብስ ያለበሱትን ልብስ ያለበሰ፣ እርሻ የማይችሉትን እርሻ ያስተማረ፣ እንጀራ የማይችሉትን እንጀራ ጋግሮ ያስተማረ ይሄ አማራ ዛሬ እንደዚህ በማለቱ ትንሽ የሚከፋኝ ነገር አለ። ትንሽ ይከፋኛልና መናገር አልችልም። በቃ መናገር አልችልም። ፋኖ ነኝ። አሳምነው ጽጌ ምስራቅ አማራ ፋኖ ነኝ። እውነት እኔ መናገር አልችልም። ብሞት ይሻለኛል በእውነት። እና አማራነት ኃጢአት አይደለም፣ ከፈጣሪ የተሰጠን ጸጋ እንጂ። ባለፈውም ተናግሬዋለሁ። ብዙ ጊዜ ሚዲያ ላይ ቀርቤም ተናግሬ አልችልበትም። ግን ላለኝ መልእክት ለአማራው ህዝብ የምናገረው ነገር ያልፋል። ተደራጅ ነው። አሁንም ተደራጅ። ህዝብ ሆይ ተነስ፣ በቃ ለመሞት አትፍራ። ተነስ፣ ባለህበት ተነስ። በቃ ተነስተ ራስን አስከብር። እና ስለዚህ ፈጣሪ ነው ኃይላችን። የእውነት አንድ ሁኑ ብሏል አባታችን አሳምነው ጽጌም አንድ ሁኑ ብሏል። አንድ እንድንሆን አንድ የሚያደርገን ነገር መጥቷል። ስለዚህ ፋኖ ጥቅሱ ሲነጉ